የዛሬዋ ባሌ ታሪካችን እንዲህ ትለናለች። ባሌን በጸጥታ ገፋሁት። እንዲህ አይነት የግል ታሪክ የምትናገር ሴት እሆናለሁ ብዬ አስቤ አላውቅም ነበር። ጥሩ ሚስት፣ ታታሪ ሰራተኛ ወዘተ። በአንድ ወቅት የምፈልገው ነገር ሁሉ በእጄ እንዳለ አምን ነበር። እኔና አሌክስ ፍጹም ጥንዶች ነበረን። ሰዎች የሚቀኑበት የተረጋጋ የሚታመንና ጠንካራ ግንኙነት ነበረን። ለዓመታት ያንን የመልካም ሰው ሚስት ምስል በኩራት ተሸክሜ ነበር። ቃሉን የማያጥፍ የምመካበትን ሰው። ግን እውነቱን ልንገራችሁ፣ ፍጹምነትን ማድነቅ ስታቆሙ የሚያፍን እስር ቤት ሊሆንባችሁ ይችላል። አሌክስ ከመጠን በላይ የተረጋጋና ግልጽነትን ይወድ ነበር። ምሽቶቻችን በየቀኑ አንድ አይነት ነበሩ። ከስራ ይመጣል፣ ራት፣ ቴሌቪዥን ወይም ወርክሾፕ፣ ከዚያም መኝታ። መጀመሪያ ላይ ይህ መጽናናትን ሰጠኝ። የት እንዳለ ምን እንደሚሰራ አውቅ ነበር። ነገር ግን ዓመታት ሲያልፉ ያ ደህንነት የሚመስለው ነገር ወህኒ ቤት ይመስለኝ ጀመር። ሌላ ነገር መናፈቅ ጀመርኩ፣ ነፃነትን። እኔ የምሰራው በአንድ ማርኬቲንግ ድርጅት ውስጥ ነው። በዙሪያዬ ያሉ የሥራ ባልደረቦቼ ከእኔ የተለየ ሕይወት ይኖራሉ። ድንገተኛ፣ ጀብደኛ። እኔና አሌክስ ከነበረን ሕይወት በተለየ ሁኔታ ሕይወትን የሚመሩ ነበሩ። ስለ ሌሊት መጠጥ፣ ስለ ቅዳሜና እሁድ ጉዟቸው ያወሩ ነበር። ይህ ሁሉ በጥንቃቄ ከተያዘው ትዳሬ ጋር ሳወዳደር በደስታ የሚያሰክር መስሎኝ ነበር። ከእነሱ ጋር በነበረኝ የመጀመሪያ ምሽት አንዷ የሥራ ባልደረባዬ እንደ ውሃ ጂን ስትጎነጭ መጀመሪያ ሳኩኝ። ግን ብዙም ሳይቆይ እኔም ያንኑ ማድረግ ጀመርኩ። ጣዕሙን ስለወደድኩት አልነበረም፣ ነገር ግን እኔና አሌክስ ከገነባነው ሳጥን እየወጣው እንዳለው ስለተሰማኝ ነው። ይህ ነፃነት የሚመስለው ነገር ቤቴ ውስጥ ያለውን ነገር ሁሉ መበከል ጀመረ። አሌክስ ለውጡን አስተውሏል። እኔ ከአሌክስ መቀራረብ ማቆም ጀመርኩ። በየምሽቱ እጁን ወደ እኔ ሲዘረጋ እመልስ ነበር። ራሴን የግልህ አይደለሁም ብዬ አሳምን ነበር። ከውስጤ ፍቅርና ደስታ መጥፋቱን አውቅ ነበር። ደስታ በሌለበት ጊዜ እያንዳንዱ ንክኪ ግዴታ ይመስላል። ሁሌ ሌሊት ፍቅርን ስከለክለው በመካከላችን ጸጥ ያለ ጦርነት ተፈጠረ። እሱም መሞከር አቆመ። ጠዋቶቻችን ቀዘቀዙ። ቀድሞ ግንባሬን የሚስመኝ የነበረው አሁን ደህና ዋይ ብሎ ቁልፎቹን ይዞ ይወጣ ጀመር። ስለ ቀኔ ይጠይቀኝ የነበረው አሁን አጭር መልስ ብቻ ይሰጠኝ ጀመር። መራራቃችንን እንደ አደጋ ምልክት ማየት ነበረብኝ። ግን ይልቁንስ ችግሩ የእሱ አሰልቺነት እንደሆነ ራሴን አሳመንኩ። የተሻለ ነገር ይገባኛል የሚለው አስተሳሰብ ደግሞ በሥራ ቦታ ሁሌ እየጠበቀኝ ነበር። ቢሮዬ በትዳሬ ውስጥ ከሌለው ሕይወት የተሞላ ነበር። እኔም እንደ እሳት ራት ወደ ነበልባል እየተሳብኩ መጣሁ። ብዙም ሳይቆይ ከሥራ ባልደረቦቼ ጋር ምሽቶች ረዘሙ። መጠጥ ወደ ሳቅ፣ ሳቅ ወደ ማሽኮርመም አመራ። ይህ አስካሪ ሕይወት በቤት ውስጥ ካለው ደብዛዛ ጸጥታ ጋር ሲወዳደር ማረከኝ። ከጉዞቻችን በአንዱ ላይ ወሰን ተሻገርኩ። አንድ ሚኪ የሚባል የሥራ ባልደረባዬ በጣም ቀረበኝ። አልራቅኩትም። እውነቱን ስነግራችሁ እኔም ፈልጌው ነበር። በዚያ ምሽት ወደ ክፍሌ ሲከተለኝ አላስቆምኩትም። ግድየለሽ ሆኜ ነበር። ግን በዚያ ቅጽበት ለዓመታት የናፈቀኝን ደስታ ተሰማኝ። ወደ ራሴ ስመለስ የጥፋተኝነት ስሜት እንኳን አልተሰማኝም። በቃ መስኮቱ አጠገብ ቢሬን ያዝኩ። የከተማዋን መብራቶች እያየሁ ነፃነት ተሰማኝ። ያን ምሽት ስለ አሌክስ አንድም ጊዜ አላሰብኩም። ስለ ጥሩ ፍቅሩ፣ ስለ የተረጋጋ ማንነቱ ወይም ታማኝ ነች ብሎ ቤት ውስጥ ስለመጠበቁ ምንም። ያ ሁኔታ አሌክስን በቀላሉ ከአእምሮዬ መፋቅ መቻሌ ሊያስደነግጠኝ ይገባ ነበር። ግን ምንም አላስደነገጠኝም። ያ ደግሞ የጥፋቴ መጀመሪያ ነበር። በማግስቱ ጠዋት ምንም እንዳልተፈጠረ አስመስዬ ወደ ቤት ተመለስኩ። አሌክስ በሳሎን ጠረጴዛ ላይ ልማዱን ሳይለቅ ቡና እየጠጣ ጋዜጣ ያነብ ነበር። ቀና ብሎ በደበዘዘ ፈገግታ ጉባኤው እንዴት ነበር ብሎ ጠየቀኝ። እንዲህ ብዬ ዋሸሁት። ጥሩ አልነበረም፣ በጣም አሰልቺ። እርሱም
ሳይፈልግ አንገቱን ነቀነቀና ወደ ወረቀቱ ተመለሰ። ያመለጥኩ መሰለኝ። በወቅቱ ያልገባኝ ነገር ግን በውስጤም በእኛም ግንኙነት ውስጥ የርቀት ዘር መተከሉ ነው። ከሚኪ ጋር ያሳለፍኩትን ምሽት በንጽጽር አሳየኝ። ጥፋተኝነት ሳይሆን ንጽጽር ነበር ያስጨነቀኝ። አሌክስ ከመቼውም ጊዜ በላይ አሰልቺ መሰለኝ። የእሱ ልማዶች አፋኝ ሆኑብኝ። የሚመለከትበት መንገድ እንኳን የተለየ ሆነ። ለስላሳ፣ የተለመደ፣ የሚታመን ግን የሚያስደስተኝ አልነበረም። እኔ ደግሞ አሁን ለደስታ ሱሰኛ ስለሆንኩ ወደ አዲሱ ህይወቴ ጭልጥ ብዬ ገባው። ከስራ ሰዓት በኋላ ብዙ ጊዜ ከመጠን አልፌ መጠጣት ጀመርኩ። ከስራ ባልደረቦቼ ጋር ተቀላቅዬ አሌክስ ፈጽሞ ሊረዳው በማይችለው ቀልዶች እየሳቅኩ መጠጦችን እየተጎነጨው፣ አንዳንዴም መሳሳም፣ አንዳንዴም መነካካት፣ አንዳንዴም ደግሞ ከዚያ በላይ። ሁልጊዜ ሚኪ መሆን አልነበረበትም። ከተለያዩ ወንዶች ጋር እንደዛው አደርግ ነበር። እነሱ ለዘላቂነት አይፈልጉም፣ እኔም አልፈለኩም። ቅጽበት ብቻ። እኔም የምፈልገው ያንኑ ነበር። ምሽት መጨረሻ ወደ ቤት እስከተመለስኩ ምንም ችግር የለውም ብዬ ራሴን አሳመንኩ። ነገር ግን የቤቴን በር በገባው ቁጥር ጸጥታው እየከበደ ሄደ። አሌክስ ቂል አልነበረም። እያመሸው መግባቴን፣ አፌ የሚሸተው የመጠጥ ሽታ፣ ንክኪዎችን የምሸሽበት መንገድን አስተውሏል። አልወቀሰኝም። ዝም ብሎ ራሱን አገለለ። መቀራረብ ጠፋ። ምሽቶች ቀዝቃዛ ልማዶች ሆኑ። በመጨረሻም እሱም እጆቹን መዘርጋት አቆመ። የጠዋት ልማዶቻችን ደግሞ እየባሱ መጡ። ቀድሞ ይሰናበተኝ የነበረው አሁን ቁልፎቹን ይዞ ያለምንም ቃል ይወጣ ጀመር። በሩ ሲዘጋ የሚሰማው ድምፅ ባዶ የሆነ ቤት ውስጥ ያስተጋባ ነበር። ዝምታው ከቃላት በላይ ጮኸ። ሳያየኝ ሲመስለው ሲመለከተኝ እይዘው ነበር። አይኖቹ ውስጥ ጉዳት እመለከት ነበር። ደግሞም ተስፋ መቁረጥ፣ ያገባት ሴት እንዳልሆንኩኝ የተቀበለ ያህል። በስራ ቦታ ሕያው፣ ደስተኛ፣ ተፈላጊ ነኝ እል ነበር። ግን እውነቱ ያንን ነፃነት በያዝኩ ቁጥር ወደ ቤት ስመለስ ባዶነት ይሰማኝ ነበር። የሥራ ባልደረቦቼ ዘላቂ አልነበሩም። ከኔ ጋር ይስቃሉ፣ ይጠጣሉ፣ ይነኩኝ ነበር። ግን ይህ ሲያበቃ ወደ ሕይወታቸው፣ ወደ የሴት ጓደኛቸው፣ ወደ ቤተሰባቸው ይመለሳሉ። እኔ ግን ወደ ጎዳሁት አሌክስ እመለሳለሁ። እሱም ቀስ በቀስ ባሌ መሆኑን አቁሞ የክፍል ጓደኛዬ ብቻ ሆነ። በየቀኑ ቺት አደርግም ነበር። አንድ ምሽት አሌክስ እንደገና ሊያነቃኝ የሞከረበትን ቀን በደንብ ትዝ ይለኛል። እንደለመድኩት ዘግይቼ መጣሁ። ወይንና ቢራ ሸታለሁ። ሳሎን ውስጥ ተቀምጦ ይጠብቀኝ ነበር። ድምፁን ከፍ አላደረገም፣ አልወቀሰኝም። ደስተኛ ነሽ ብሎ ጠየቀኝ። ጥያቄው ሊወጋኝ ይገባ ነበር። ራሴን እንድመረምር ሊያስገድደኝ ይገባ ነበር። ግን ይልቁንስ አይኔን በልጥጬ ደክሞኛል ብዬ አጉተመተምኩና ወደ መኝታ ክላሳችን ገባው። እዛ ብቻውን በደበዘዘ መብራት ተውኩት። አሁን ሳስበው ያ ምናልባት እኔን ሙሉ በሙሉ ከልቡ ያስወጣበት ቅጽበት ይመስለኛል። ሳምንት አለፈ። ብዙ ጉዞ፣ ብዙ መጠጥ፣ ጊዜያዊ ሕያውነት የሚሰጡኝ ግን ጠዋት ላይ ባዶነት የሚተውኝ ንክኪዎች። አሌክስ አሰልቺ ስለሆነ ነው እየራኩ የሄድኩት ብዬ ራሴን አሳመንኩ። ያልተቀበልኩት ነገር ቢኖር ግን ቀዝቃዛነቱ ራሱን ከእኔ እየጠበቀበት የነበረ መንገድ መሆኑን ነው። አንድ ምሽት ወደ ቤት ስመጣ አሌክስ ብቻውን እራት እየበላ አገኘሁት። ከእንግዲህ አይጠብቀኝም። ውሎህ እንዴት ነበር ብዬ ስጠይቀው ሳያየኝ ጥሩ ነበር አለኝ። ያን ጊዜ ይገባኝ። አልተቆጣም፣ አልተጎዳም። ግዴለሽ ሆኗል። ግዴለሽነት ከንዴት ይበልጣል። ንዴት መታገል የሚቻል ነገር እንዳለ ያሳያል። ግዴለሽነት ማለት ግን ቀድሞውኑ ጉዳዩ የተዘጋ መሆኑን ያሳያል። እኔ ግን አላቆምኩም። የፈለግኩትን ሕይወት ቀጠልኩ። ከሌላ የሥራ ጉዞ ስመለስ ቤቱ የተለየ ስሜት ተሰማኝ። መብራቶቹ ጠፍተዋል። የአሌክስ መኪና የለም። እንግዳ የሆነ ጭንቀት ተሰማኝ። ራሴን አሳመንኩ። ቦታ እየሰጠኝ ነው፣ ግን ውስጤ የተለወጠ ነገር እንዳለ ያውቅ ነበር። በማግስቱ ጠዋት ጸጥታው ሲረዝም
ጭንቀቱ እየባሰ መጣ። መኪናው አሁንም የለም። እስከ ቀጥር ድረስ ስልኬን አየሁ። ምንም መልእክት፣ ምንም ጥሪ የለም። ይህ የአሌክስ ልማድ አልነበረም። የቱንም ያህል ብንጣላ፣ በየምሽቱም ብገፋው፣ አሁንም ጠዋት መልካም ቀን ይለኝ ነበር። ግንባሬንም ይስም ነበር። ዝምታው ቅጣቱ ሆነብኝ። ይህ የመጨረሻው መንገድ መሆኑን የሚያሳስበኝን ሐሳብ ገፍቼ ራሴን በባዶ በሆነ ነገር አጠመድኩ። ልብስ አጠብኩ፣ ቡና አፈላሁ። እውነቱን ላለመጋፈጥ ስል ሁሉንም አደረግኩ። ከዚያ ምሽት በኋላ እንደማይመለስ ውስጤ ነግሮኛል። በማግስቱ የኩሽናው ጠረጴዛ ላይ ሆን ተብሎ የተቀመጠ ደብዳቤ አገኘሁ። ስከፍተው እጄ ይንቀጠቀጥ ነበር። ውስጡ ያለው ሰነድ የፍቺ ጥያቄ ነበር። ሆዴ ዘለለ። ክፍሉ ውስጥ ያለው አየር ከባድ ሆነ። ያፍነኝ ጀመር። የመጀመሪያ ሐሳቤ ጸጸት አልነበረም፣ መካድ ነበር። እውነት አያደርገውም፣ አሌክስ አይደለም፣ ለዘላለም ቃል የገባልኝ ሰው። ነገር ግን ፊርማው የሱ ነበር፣ ደማቅና የመጨረሻ። ወንበር ላይ ተቀመጥኩኝ። ወረቀቶቹን ጨብጬ ለመጀመሪያ ጊዜ ለዓመታት ከአሰልችነት ይልቅ ድንጋጤ ተሰማኝ። በውስጤ ለረጅም ጊዜ ስገፋው የነበረው ሰው እኔን መፈለግ አቆመ አልኩኝ። ለአንድ ሳምንት ያህል ጥሪ፣ ጽሑፍ፣ ማስታወሻ የለም። ለመረጋጋት ጊዜ ይፈልጋል። እኔ እዚህ እንዳለው ሲያውቅ ይመለሳል ብዬ ራሴን አሳመንኩ። ነገር ግን ዝምታው በረዘመ ቁጥር የፈለገው ቦታ ሳይሆን ነፃነት እንደሆነ ተረዳው። በየማለዳው የጫማውን ድምፅ፣ ቁልፉን ሲይዝ፣ የመኪናውን ጩኸት እጠብቅ ነበር። ቤቱ ግን ጸጥ ብሎ ቀረ። ቀደም ሲል ዝምታው እንደ ቅጣት እንደተሰማኝ አስታወስኩ። አሁን ግን እሱ ሲጠፋ ያ ቅጣት ሳይሆን ዝግጅት እንደነበር ተረዳው። እኔን ለመተው ሲዘጋጅ ቆይቷል ማለት ነው አልኩ። በስራ ቦታ የተለመደ መስዬ ለመታየት ሞከርኩ። ሳኩኝ፣ መሽኮርመም ጀመርኩ። ነገር ግን መጠጥ ለመያዝ በሞከርኩ ቁጥር እጄ ይንቀጠቀጣል። የሳኩት ሳቅ ሁሉ በደረቴ ውስጥ ባዶ ሆኖ ያስተጋባ ነበር። ምክንያቱም ወደ ቤት ስመለስ ባዶነት ይከተለኝ ነበርና። ቀድሞ ወይኒ ቤት የመሰለኝ ቤት አሁን መቃብር መሰለኝ። ዝምታውን ለማጥፋት ቴሌቪዥኑን ለቅቄ እተዋለሁ። ስልኬን አየሁ። የማይመጣ መልእክት እጠብቃለሁ። ብቸኝነት ከብዶኝ ወደ እርሱ እንዲህ የሚል መልእክት ላኩ። ማውራት እንችላለን? ናፈቀኝ። ምን እንደተፈጠረ አልገባኝም ብዬ ላኩኝ። በተደጋጋሚ ላኩኝ። መልእክቶች ይደርሳሉ፣ ግን መልስ የላቸውም። ደወልኩ። 1 ጊዜ፣ 2 ጊዜ፣ 3 ጊዜ። ስልኩ አይነሳም። ሁሉንም ነገር ችሎ እኔን ለመውደድ የሞከረውን ሰው ስልኩን እንኳን አያነሳም። ያኔ ነው ውስጤ ያለው ስንጥቅ የሰፋው። ትዳራችንን በራሴ ውስጥ ደጋግሜ ያየሁት። እምቢ ያልኩትን ምሽቶች፣ ሳላየው ራሴን ያዞርኩበት ጊዜያት፣ ለመሳም ሲሞክር የነበረው ጠዋት፣ የጻፈልኝን ማስታወሻዎች፣ ያለ ምክንያት ስቆጣው ጸጥ ያለ ትዕግስት እና ይሄንን ሁሉ እንዴት ችላ ብዬ አሰልቺ ነው ያልኩት ትዝ አለኝ። አሌክስ አሰልቺ አልነበረም። ከኔ የነበረውን ነገር ሁሉ ጨርሷል። አሁንም ከ2 ሳምንት በኋላ አንድ ካፌ ውስጥ በመስኮት አጠገብ ቡና እየጠጣ አየሁት። ረጋ ያለ ሰላማዊ ይመስላል። ያለፈውን አራግፎ አዲስ ነገር የጀመረ ሰው። ቀርቤው ማውራት እንችላለን አልኩት። እጆቼ እየተንቀጠቀጡ። ተነፈሰ። ወደ ወንበሩ ተደገፈ። በቅጽበት ምህረት መሰለኝ እንጂ ፍቅርም ንዴትም አልመሰለኝም። አስተምረሽኝ ሳምሪ አለኝ በቀስታ። ቃላቱ ከማንኛውም ጩኸት በላይ ወጉኝ። እንድርቅሽ መጠየቅ እንድተው አስተምረሽኝ። ራሱን ነቀነቀ። አሁን የፈለግሽውን ሳደርግ ደግሞ ትገረሚያለሽ አለኝና ተነሳ። ሂሳቡን አስቀመጠ። ለመጨረሻ ጊዜ ተመለከተኝ። አልተቆጣም። ዝም ብሎ ጨርሻለሁ ብሎኝ ወጣ። እኔ በሰዎች በተሞላ ካፌ ውስጥ ብቻዬን ቀረሁ። እስካሁን ሳልረዳው ያፈቀርኩትና ያጣሁት ሰው። በዚያ ምሽት ባዶ ቤት ውስጥ ተቀምጬ ዝምታው ከማንኛውም ጠብ በላይ ጮኸ። አሌክስ ትቶኛል። የወደድኩት ሰው እኔን ትቷል።
ለዓመታት የናፈኩት ነፃነት ሲመጣ ባዶነት ብቻ ተሰማኝ። ነፃ ሳይሆን ቀዳዳ ነበርኩ። ቤቱ ውስጥ ያለው ጸጥታ ልሸከም የማልችለው ክብደት ሆኖ ተሰማኝ። ቀድሞውኑ የምተማመንበት የነበረው የእሱ የተረጋጋ መገኘት የእኔ መልህቅ እንደነበረ አሁን ገባኝ። እሱ ሲጠፋ በራሴ ባህር ውስጥ ተንሳፋፊ ሆንኩኝ። ስራ ቦታ ላይ ያጠፉኝ ጓደኞቼ ለውጡን አስተዋሉ። መጠጡ መራራ ሆነ። አሌክስ ለጤንነቴ ተጨንቆ እንድተው እንዴት ደጋግሞ ይጠይቀኝ እንደነበር አስታወስኩ። አልቻልኩም። መልእክት ላኩለት። አጥፍቻለሁ፣ ይቅርታ አልኩ። አሁን ምንም ለውጥ እንደሌለው አውቃለሁ፣ ግን አዝኛለሁ። እባክህ አናግረኝ አልኩት፣ ግን አልመለሰም። ያኔ ነው ዝምታው ዘላቂ መሆኑን የተቀበልኩት። የሚታመኑ ሰዎች ሕይወታቸውን አይዘጉም። አሌክስ ግን ጨርሷል። ፍቅር ርችት ሳይሆን በየቀኑ የሚመርጥ ሰው ጸጥ ያለ መገኘት እንደሆነ የገባኝ ሁሉም ነገር ሲጠፋ ነበር። በመጨረሻም ለሁለተኛ ጊዜ የፍቺ ወረቀት መጣ። ስፈርም የሞት ፍርድ እንደተፈረደብኝ ተሰማኝ። አሌክስ አልተቆጣም፣ መራራም አይደለም። ዝም ብሎ ጠፍቷልና ያ ከሁሉ የከፋ ቅጣት ነበር። የተማርኩት ነገር ቢኖር ይህ ነው። የምትወዳቸውን ሰዎች በጠባብሎ ንፋስ ወይም ክህደት ብቻ አታጣም። አንዳንድ ጊዜ በጸጥታ፣ በዝግታ፣ በትንሹ ታጣቸዋለህ። እናም አንድ ቀን መሞከር ሲያቆሙ አልፎብሃል። አሌክስ ትዝታን ብቻ ትቶልኛል። የዛሬ ባለ ታሪካችን ታሪክሽን ስላካፈልሽን እናመሰግናለን። እናንተስ ምን አስተማሪ ታሪክ አላችሁ? እንግዲያውስ በዚህ የቴሌግራም ቻናል ላይ ታሪካችሁን አጋሩ።